አንዳንድ ሰዎች ከሀገር የሚወጡበት አጋጣሚ ያስቃል። ለምሳሌ አብርሃም እንዴት ወደ አሜሪካ መጣ? የጋራጅ ሰራተኛ ነው፣ የድሃ ልጅ ነው። ከጋራጅ ስራው ሲወጣ ከጓደኞቹ ጋር ለመብላት ተደዋወለ። እንደ አጋጣሚ አንደኛው ጓደኛው ቤት ሸጦ ደህና የሚባል ገንዘብ ተቀብሎ ነበረ። ጥሩ ሆቴል ራታቸውን ሊበሉ ሄዱ። ያው እንግዲህ ልጆቹ ሳቅና ጨዋታ ነው የሚያውቁት። እየተጫወቱ እየሳቁ እያለ ከጎን የነበሩ ሁለት ጽድት ያሉ ሴቶች ይቀኑና መቀላቀል ይፈልጋሉ። እራት ተበላ፣ ቤት እንቀይራሉ ሴቶቹ። በእኛ ወጪ ቤት ተቀየረ። ከዛ መጠጥ ተጠጣ። ጠዋት ሲነሱ አብርሃምና አንደኛው ልጅ አብረው አድረዋል። ይቅርታ ተጠያይቀው ስልክ ተቀባብለው ይለያያሉ። በኋላም ከብዙ ወራቶች በኋላ ልጅቷ ስልክ ትደውላለች። አብርሃም አቤት፣ ከዚህ በፊት እንደዚህ ሀፕን አድርጎብን ነበረ እና አሁን እርጉዝ ነኝ፣ መጥተህ ልጅህን ማሳደግ አለብህ። የት? አሜሪካ። እኔ መምጣት አልችልም። ይደነግጣል። ልጅ አሜሪካ በአንድ ቀን እንዴት ነው የሚሆነው ይላል። አይ መንገዱን እኔ ያውቃለሁ፣ ፕሮሰሱን እንጀምራለሁ ትላለች። የምጠይቅህን ዶክመንት ብቻ አንተ ስጠኝ ትለዋለች። በኋላ ፕሮሰሱን አድርጋ ከ4 ወር በኋላ ሲመጣ ወደ አሜሪካ እሷና ልጇ ኤርፖርት ተቀበሉት። እስካሁን ድረስ ማመን ያቅተዋል አሜሪካ መምጣቱ።